ጨዋታውን ብዙም ስሜቷን ያልሰጠች በመምሰል ጂፒኤው ትንሽ ዝቅ ስላለበት ነው ከ4 ነጥብ ወርዶ አያውቅም ይላሉ አለች ማርታ። የትዕግስትን ስሜት የሳበች መስሏት ክፉኛ የተገረመች ያህል ራሷን እየነቀነቀች ኧረ አለችና ትዕግስት ቶሎ ብላ ወደ ሌላ ርዕሰ ጉዳይ ዞረች። ማርታም በሆዷ በሽቃ ነገሩን ተወችው። ሌላ ጊዜ ደግሞ በመኝታ ክፍላቸው ውስጥ ከሌሎች 2 ልጃገረዶች ጋር ሆነው ስለ ትምህርት መስክ መረጣ ጉዳይ ሲጨዋወቱ በማርታ ሀሳብ ውስጥ አቤል ብቅ አለባትና እኔ አንዳንድ ልጆች ጥሩ ጭንቅላት ኖሯቸው ለምን የማይሆን መስክ እንደሚመርጡ ይገርመኛል አለች። እንዴት አለች ትዕግስት። አሁን ዘንድሮ በፍልስፍና ትምህርት ከሚመረቁ ተማሪዎች መሃል አንድ ልጅ አለ ብታዩ እኮ የቱ ነው ሲሉ ሁለቱ ልጃገረዶች ጠየቁ። ትዕግስት የአቤል ጉዳይ መነሳቱ ስለገባት አንገቷን አቀርቅራ ከንፈሯ ውስጥ ቆሻሻ ታወጣ ጀመር። ማርታ ነቃችባት፣ ግን ጨዋታዋን አላቋረጠችም። በጣም ጎበዝ ነው የሚባለው እያለች ለሁለቱ ልጃገረዶች ለማስረዳት ሞከረች። ስሙንም ታውቀዋለች። ሆኖም በትዕግስት ፊት መጥራቱ የሚያስደነግጣት ወይም ሌላ ጥርጣሬ የሚያሳድርባት ስለመሰላት ስሙን አልጠራችም። ሁለቱ ልጃገረዶች የአቤል ምስል አይነ ህሊናቸው ውስጥ ሊመጣላቸው ስላልቻለ እሺ ብቻ ጨዋታውን ቀጥይ አሏት። እና እሱም ብሆን አለች ማርታ እንደሱ ጭንቅላት ቢኖረኝ ሜዲሲን ወይም ኢንጂነሪንግ ነበር የሚመርጠው። እንደሱ ማለት እንኳን አትችይም አለች አንደኛው ልጃገረድ። ሰው እንደ ፍላጎቱ ነው። አንቺ የምትይው ልጅ የፍልስፍና ጥማትና ፍላጎት ይኖረው ይሆናል። ደግሞስ የከበደና የከበረ ትምህርት ሜዲሲን ብቻ ነው ያለው ማን ነው? እሱ በእኔ ግምት ማንኛውም የትምህርት አይነት የተከበረና ዋጋ ያለው ነው። ዋናው ነገር እንደ ባለቤቱ ፍላጎትና አያያዝ ነው። ትዕግስት ልቧ ቅቤ ጠጣ። ደስታ የልጃገረዷ አነጋገር አቤልን ስለሚደግፍ ሳይሆን የራሷን እምነት ስለነበር ነው። በትዕግስት አመለካከት ፍላጎትና በትክክለኛ ስሜት በገንዘብ መለወጥ የለበትም። የመስክ መረጣ ጉዳይ በአብዛኛው ተማሪ ዘንድ ስሜቱ የትኛውን ይከተላል መሆኑን ቀርቶ የትኛው ብዙ ገንዘብና እድገት ያስገኛል የሚለው ሆኗል። ቢገኝም ቅሉ ያለ ስሜትና ፍላጎት የሚሰራ ስራ በእኩልነትን፣ ግዴለሽነትንና ራስ መጣልን እንደሚያስከትል አርቆ የሚያስበው እምብዛም አልተገኘም። ለማንኛውም መነሻው የአቤል ጉዳይ መሆኑ ትዕግስት ጨዋታውን ተካፍላ ይህን አስተያየት ለመስጠት አልቻለችም። ስሜቷን አፍና ዝም አለች። ማርታም የአቤልን አርዕስት ያነሳችው የትዕግስትን ስሜት ለማጥናት ነበር እንጂ ለክርክሩ ብዙም ደንታ አልነበራትም። ስለዚህ ያን ዕለት በሽቃ አሳለፈች። ከትዕግስት ይህንና የመሳሰሉትን ካስታወሰች በኋላ በእርግጥም ስለ አቤል ስታነሳብኝ ብዙ ጊዜ ዘግቻታለሁ ብላ አሰበች። ማርታ ወሬ ትወዳለች። በተለይ የፍቅር ወሬ ከሆነ አነፍንፋ ነው የምትሰማው። ልማድ ሆኖባት ነው እንጂ በፍቅረኞች መሀል ገብታ ተንኮል ለመስራት አይደለም። ከትዕግስት ጋር በዩኒቨርሲቲ መኝታ ክፍል ውስጥ ተደራራቢ አልጋ ላይ ስለሚተኙና አብዛኛውን ጊዜ አብረው ስለሚያሳልፉ የአጭር ጊዜ ምስጢርም ቢሆን ሰርስራ ስለማወቅ ባለመቻሏ ከልቧ በሽቃለች። ትዕግስት ከአቤል ጋር የአይን ፍቅር እንደመጀመር ከጠረጠረች እንኳን ወር ያህል ይሆነዋል። በእውነት ዋና ነሽ ስትል ደገመች ማርታ። እኔ ጓደኛዬ ነሽ ብዬ ሆዴን ሁሉ አጫውቼሻለሁ፣ አንቺ ግን ልብሽ አይያዝም። ትዕግስት ተረበሸች። ልብሽ አይያዝም የሚለው ቃል አስደነገጣት። እኔ እኮ ደብቄሽ አይደለም ደብቀሽ ነው እንጂ። እረ ታዘብኩሽ ዋና ነሽ አለች ማርታ አንጀት በሚበላ አነጋገር። ማርታሞች መደበቂያ አይደለም። አንዳንዴ መንገድ ላይ ስንገጣጠም ያየኛል በቃ። የማርታ የወሬ አንቴናዎች ከመቼውም በላይ ነቁ። ህዋሶቿ ከትዕግስት አፍ ሲወጣ ለመስማት ሲጓጓ ለከረሙላት ነገር ተንቆጠቆጡ። እንዴት ማየት? ዝም ብሎ ማየት ስትል አፍ አጠጠቻት። አዎ በቃ እንዴት ልበልሽ አለች ትዕግስት ሁኔታውን ለገለጻ አስቸግሯት። ዝም ብለው ያየኛል፣ አይን ላይን የተገጣጠምን እንደሆነ ተሸማቆ አይኑን ይሰብራል አለች የራሷን ደብቃ። ማርታ በልቧ ሳቀች። ሴቶች አብዛኛውን ጊዜ ተወደን እንጂ ወደን እንደማይሉ ታውቃለች። ልምዱም አላት። ማርታና ትዕግስትን አጋጣሚ በመኝታ ክፍል አገናኝቷቸው የትዕግስት የቀለም ትምህርት ጉብዝና አስተሳሰራቸው እንጂ ጓደኛሞች ሊሆኑ የሚችሉ አልነበሩም። በአስተዳደግና በአኗኗር ሁኔታ ብዙ ይለያያሉ። ፍቅር ለደብረ ዘይቷ ትዕግስት እንግዳ ነገር ነው። ፍቅር ተደጋግሞ የተጀመረ ቁጥር አዲስ መሆኑ ባይቀርም ቅሉ
ለመሃል አራዳ አደጓ ማርታ እንግዳ ነገር አልነበረም። ቀን ከወንድ ጋር ጓደኛ ጋር መውጣት፣ ማደር፣ በተለያዩ የጨዋታ ቦታዎች ላይ መገናኘት ከማርታ አፍ የማይጠፋ ጨዋታዎች ናቸው። ትዕግስትም እነኚህ መሳም የማርታ ምስጢሮች ስታዳምጥ በመክረሟ የዚህ ዕለት ልብሽ አይያዝም ያለቻትን ለማስተባበል ስትል ደብቃ የቆየችውን የአቤልን ጉዳይ ለማውጣት ተገደደች። ለመሆኑ ስንት ጊዜ ሆነው? አለች ማርታ ለጥናት የገለጠችውን ደብተር ጭራሹኑ ዘግታ። ምን ዋለች ትዕግስት? ጥያቄው ቢገባትም በአንዴው ለመመለስ አስቸግሯት። ከአቤል ጋር በአይን ከጀመራችሁ ነዋ አለቻት ድርቅ ብላ። ትዕግስት የአቤል ስም ሲነሳ የባሰ ድንግጥ አለች፣ ደስታ የተቀላቀለበት ድንጋጤ። በግምት 6 ሳምንት ይሆነዋል ካለቻት በኋላ ወዲያው እኔ እኮ እሱ ስለሚያይ ነው እንጂ አለችና በግዴለሽነት አይነት ትከሻዋን ነቀነቀች። እሺ አለች ማርታ ጨዋታው በዚሁ እንዲያልቅ በመስካት። ትዕግስት ትክ ብላ ከማየት በስተቀር ምንም አልተነፈሰችም። 11ኛ ክፍል እያለሁ አንድ መምህር ምን አለ መሰለሽ? ምን አለ አለች ትዕግስት ለመልሱ ብዙም ያልጓጓች በመልሰል። መጀመሪያው ለክፍሉ ጥያቄ አቀረበ። ምን የሚል? ፍቅር የሚጀምረው ከየት ነው? ከየት ነው አለቻት ታዲያ። እኔ ከአካባቢ ወይም ከአቅራቢያዬ ብዬ መለስኩ። ሌሎችም የመሰላቸውን መለሱ። በመጨረሻ መምህሩ ራሱ ፍቅር የሚጀምረው ከዓይን ነው ብሎ ገላገለን። ትዕግስት ነገሩ ቢኮረኩራትም አልሳቀችም። ማርታም አልረካችም። ከትዕግስት አፍ መስማት የፈለገችው ሁሉ ቀድማ የማታውቀው ሆኖ ስላገኘችው አዲስ ሚስጥር ለመሰርሰር ሰልተው የቆሙት ህዋሶቿ ሳይደርቁ ቀሩ። አይ አንቺ አለቻት ቆይታ እንዴት እንዲህ ነዋ? ትዕግስት በመቅለስለስ አይነት ትከሻዋን ነቀነቀች። አቤል ከፍልስፍና መምህር የተቀበለው የጥናት ጽሑፍ ሲሰሻው ሰንብቶ በአራተኛው ቀን የግዱን አነሳው። አልጋው ላይ ጋደም እንዳለ ነበር ለማንበብ የፈለገው። ኮሶ የሚጠጣ ይመስል ፊቱ አጨማዶ ገለጠው። የመጀመሪያውን ገጽ ሳያነብ እያገላበጠ ከመሃል ደረሰ። እንደገና ወደ ኋላ ተመለሰ። የራሱን የእጅ ጽሕፈት አስጠላው። እጅ አለ በመሰላቸት ድምፅ። አሁን ምኑን የማሻሽለው? የቻልኩትን ያህል ሰርቻለሁ በቃ። ገና ሳያነበው የሚሻሻል ነገር የለበትም ብሎ ወሰነ። እጆቹ ሳይታዘዙ የጽናት ጽሑፉን ወረቀት ከደኑ። ምን ይመጣብኛል ሲል አሰበ። እንደገና ባልሰራው ተሰቀል የሚለኝ የለ? ያው ወድቆ መባረር ነው። ይህ ደግሞ በእኔ አልተጀመረም። ለምን ራሴን አስጨንቀዋለሁ? ዮናታን በድንገት በሀሳቡ መጥቶ ድቅን አለበት። ወረቀቱን ተቀብሏቸው ሲወጣ የተናገሩ ቃላት ታወሰው። ሀሳብ ውስጥ ገብተህ ወይም ተሻክለ ይሆናል እንጂ አንተ እንዲህ አይነት ስራ እንደማትሰራ እተማመናለሁ። እዳ እኮ ነው አለ በሀሳቡ። እሳቸው ደግሞ ለምን የሰው ችግር አይገባቸውም? ፍቅር ወጥመድ ውስጥ ለገባ ተማሪ ጥናትና ስራ ምንኛ እንደሚያስጠሉት ለምን አይረዱልኝም? ያውም አቅፎ ወይም ስሞ ወይም ተዳርሶ ማስከን በማይቻል በአይን ፍቅር የተለከፈ ተማሪ። ነገር የጠፋው ቀድሞ ነው። ትምህርት አስቀምጦ ፍቅረኛ የጀመረለት። ማፍቀር በአንድ አጋጣሚ የሚከሰት የህያውነት ነጸብራቅ ሳይሆን ራሱ ስራዬ ብሎ ጎትቶ ያመጣው ይመስል ገና የመጀመሪያ ዕለት ትዕግስት ላይ ያረፉት አይኖቹ በልቡ ረገማቸው። ዕለቱ የተረገመ ይሁን የተቀደሰ ያልገባው ዕለት በአይነ ህሊና የመጣበት ጥቅምት 14 ቀን ፈጽሞ የማትረሳ በአቤል አእምሮ የተቀረጸች ዕለት ናት። በዩኒቨርሲቲው ውስጥ የመጀመሪያ ዓመት ተማሪዎች የሚመዘገቡበት ዕለት ነበር። ተመዝጋቢዎቹ ለዩኒቨርሲቲው አዲስ በመሆናቸው በአዲስ ስሜት ፊታቸው በርቶ ምዝገባው በሚካሄድበት መስኮት በኩል ስርዓት ባጣ ሁኔታ ተሰልፈዋል። አቤል ለግል ጉዳዩ ምዝገባ ክፍል ደርሶ ሲመለስ ከተሰለፉት መሃል ከአንዲት ጎረዳ ጋር አይን ለአይን ተገጣጠሙ። ሁለቱም በቅጽበት አይናቸውን ሰበሩ። አያው ቃላት አታውቀውም። ለጊዜው ማውቃት ልጅ መደንገጧ አላስገረመውም። ጥቂት ወደፊት ከተራመደ በኋላ አስልቶ ዘወር ብሎ ተመለከታት። ጠይም ናት። ካውያ ያልነካው ጸጉር ከማጅራቷ ባያልፍ ለማበጠር የሚያስቸግር አይነት አይደለም። ቁመቷ አጭር ነው። አለባበሷ እንደ ነገሩ ይመስላል። ገና ሲያያት አጠገቧ ካሉት ልጃገረዶች ጋር በሆነ ጨዋታ ትሳሳቅ ነበር። ስትስቅ ጉንጮቿ ስርጉድ ይላሉ። በፈገግታ ጊዜ የሚሰረጉዱ ጉንጮቿ አቤል ከልጅነቱ ጀምሮ ይወዳል። ያያት ዕለት ያለ ምንም ሀሳብ ብሎ ማታ መኝታው ላይ አረፍ ሲል በሰመመን አጭር ወይም ልጅ የሚሰረጉድ ጉንጮቿን እያሳየች ተጫውተው ከተፍ አለች።
ያለምንም አመታት ተቀበላት። ቀን ያየውን ቁመናዋንና አለባበሷን በልቡ ደግሞ አደነቀላት። አንሶላውን ተንኮልኩባ አይኑን ጨፍኖ ስትስቅ በሰመመን ተመለከታት። እየሳቀች ጉንጮቿን መሰርጉን ለማሳየት ብታስከፍል አይኑን የሚያሽ ያለ አይመስልም ሲል በሀሳቡ ተደመመ። ልቡ ውስጥ ገብታ እንድትዝናና፣ እንድትጫወት፣ እንድትቦርቅ፣ እንድትተኛ፣ እንድትነሳ፣ እንደ ልቧ እንድትሆን ፈቀደላት። ትዕግስት ከዚያ ልጅ ጀምሮ በተፈቀደላት መሰረት ልቡ ውስጥ ገብታ እግሮቿን አኮራምታ ተቀመጠች። ውላ ስታድር ተንፈራቅታ ተቀመጠች። ስታስል በጀርባዋ ጋደም አለች። ስትከርም ጭራሹን ሀሳቧን ጠቅልላ ተኛች። መጀመሪያ በአቤል ልብ ውስጥ ትምህርቱና ትዕግስት ጸብ ሲፈጥሩ አቤል ዳኛ ሆኖ እረፉና ተቀመጡ፣ ለሁለታችሁም ይበቃል አላቸው። ጠባቸው እየከረረ መጥቶ ከፍተኛ ደረጃ ላይ ሲደርስ አቤል በትምህርቱ ፈረደና ትዕግስትን አነገሳት። ያን ዕለት ነው ነገር የጠፋው አለ አቤል በልቡ ደጋግሞ። በሀሳብ ውስጥ ኋላ ብዙ ከተጓዘ በኋላ አንዳች ነገር የገፈተረው ይመስላል። ተፈናጥሮ ከመኝታው ላይ ወረደ። ወዴት እንደሚሄድ ሳያስብ ነበር የተነሳው። ጫማውን አደረገና ክፍሉን ለቆ ወጣ። ወዴት ይሁን? ሰው ወዳለበት፣ ትዕግስትን ሊያይ ወደሚችልበት ከሚነዘንዝ ህሊናው ለማሸነፍ ትዕግስትን ማየት ነበረበት። ከዚያ ልጅ ጀምሮ ብቸኝነቱን መሸሽ እንደሚችል ትዕግስት ላይ አይኑን በማሳረፍ ሆነ። ከመኝታ ክፍሉ ወጥቶ ደረጃውን ሲወርድ እስክንድር ማንደፍሮን አገኘው። ታዲያስ አቤል ወዴት ነው የምትሄደው? እስኪ መጽሐፍ ቤት ድረስ ብዬ ነው። እሱን ሲያይ በቅጽበት የመጣለት ሀሳብ ነበር። በመቀጠልም ያንን የጥናት ጽሑፍ መምህሩን ላለማስቀየም ብዬ እንደገና ልሰራው ሞክርኩ። ነገር ግን ገና ወረቀቱን ስገልጥ ያቅለሸልሸኛል አለው። በርታ፣ እንደምንም መወጣት ነው አለ እስክንድር ለማበረታታት ያህል። እሱማ የት ይቀራል አለ አቤል የውስጥ ስሜቱን ለመግለጽ በሚሞክር የደከመ አነጋገር። በል እንግዲህ ብሎት እስክንድር ሽቅብ ደረጃውን ወጣ። አቤልም ቁልቁል እየወረደ የእስክንድርን አረማመድ ዘወር ብሎ ተመለከተ። ሁለቱን ደረጃዎች ነበር በአንድ እርምጃ የሚወጣቸው። አቤል በሚያደንቀው ነገር በመደነቅ ትክ ብሎ ተመለከተው። ከራሱ ጋር አወዳድሮት ነበር ያደነቀው። አቤል ከጥቂት ሳምንታት ወዲህ የስራ ፍላጎቱ ላልቶ የወጣትነት ስሜቱ በሆነ ነገር በርዶ እስኪራመድ እንኳን እንደ ጎታታ ሽማግሌ ቀስ ብሎ ነበር የሚሄደው፣ የመሰላቸት አይነት። በዚያ አረማመድ ወደ መጽሐፍት ቤት አመራ። ዋናው መጽሐፍት ቤት ለመድረስ አጭር መንገድ እያለለት በጀርባ በኩል ለመዞር በዙሪያ ጥምጥም መንገድ ሄደ። በዋርካው በኩል ለማለፍ ፈልጎ ነበር። ቀስ ብሎ የዋርካውን አካባቢ ማተረ። ትዕግስትና ማርታ እዚያ አልነበሩም። ዋርካውን ባየ ቁጥር አንድ ነገር ትዝ ይለዋል። አሁንም በእግሩ ወደፊት እየተራመደ ሀሳቡ ብዙ ዓመት ወደኋላ ተጓዘ። በጎንደር ከተማ ውስጥ ነዋሪዎቹ እንደ ጣዖት የሚያመልኩበት አንድ ግዙፍ ዋርካ ነበረ። አቤል በአንደኛ ደረጃ ትምህርት ቤት ተማሪ በነበረበት ጊዜ ከመኖሪያ ቤቱ የሚመላለሰው በዋርካው በኩል ነበር። ማታ ከትምህርት ቤቱ ሲመለስ አብዛኛውን ጊዜ ሁለት ወጣት ፍቅረኛሞች በዋርካው አካባቢ ይመለከት ነበር። ሰዓት ጠብቀው ነው የሚገናኙት። ብዙውን ጊዜ ወንድየው ቀድሞ ስለሚመጣ የተንጎራደር ይጠብቃታል። መምጣቷን ገና ከሩቅ ሲመለከት ፊቱ በርቶ ጥርሶቹ ብልጭ ይላሉ። እሷም አጠገቡ ስትደርስ የመቅለስለስ ፈገግታ ታሳያለች። ደብተሯን ይቀበላትና ከንፈሯን ይስማታል። ተቃቅፈው በቀስታ እርምጃ መራመድ ይቀጥላሉ። አቤል ያኔ ገና ልጅ ነው። ቢሆንም ሁኔታቸው ስለሚያስደስተው ስራዬ ብሎ በደስታ ይከታተላቸው ነበር። ከትምህርት ቤት ሲወጣ እንደ መክሰስ የሚናፍቀው እነሱን ማየት ነበር። ምናልባት ዋርካው አካባቢ ቀድሞ ከደረሰ እንኳን እስከሚመጡ ድረስ ተደብቆ ይጠብቃቸዋል። ቆዳው ሞኝ ቢመስልም ውስጡ ብልጣብልጥ ስለነበር እነሱን ለማየት እንደሚከታተላቸው እንዳያውቁበት ይጠነቀቅ ነበር። በዝምታ በሚራመድበት ጊዜም ራቅ ብሎ የሚመለከታቸው ራሱን እንደ ተራ መንገደኛ ወይም በየመንገዱ እየተጫወተ እንደሚሄድ ልጅ አስመስሎ ነበር። እየቆየ ሲመጣ ግን እነሱም ላይ ነቁበት አልቀሩም። ሆኖም አቤል ብቻ ሳይሆን በፍቅራቸው ሁኔታ የሚደነቁ ብዙ ተመልካቾች እንዳላቸው ስለሚገምቱ ደንታም አይሰጣቸውም ነበር። ወንድየው ያማሩ ልብሶች እየለበሰ በተወሰነ ሰዓት ከዋርካው አካባቢ ከመምጣቱ በቀር ምን ስራ እንዳለው አይታወቅም። እሷ ግን የሁለተኛ ደረጃ ትምህርት ቤት ተማሪ ነበረች። ጨዋታቸው አለማለቁ ተመልካቻቸውን ሁሉ ያስገርመዋል። ተገናኝተው ከተሰሙ በኋላ በፋሲል ግንብ በኩል አድርገው በኢሊ አረማመድ ረዥም መንገድ ይጓዛሉ። በዚህ ሁሉ ጊዜ በየቀኑ ወሬ አያልቅባቸውም። ጨዋታቸው
የሚጎላው መለያያቸው ቦታ ሲደርሱ ነበር። ከ3 ጊዜ ያላነሰ ይሰነባበታሉ። ጨዋታቸውን ደምድመው ለመለያየት ከተሳሳሙ በኋላ በመጨባበጥ አይነት እጅ ለእጅ ተያይዘው አዲስ ጨዋታ ይቀጥላሉ። ደግሞ እንደገና ይሳሳማሉ። እስኪ መታወቂያ የሚል የጥበቃ ጓድ ድምፅ አቤልን ከህዝብ ጉዞት መለሰው። ቤተ መጻሕፍቱ በር ላይ ደርሶ ነበር። መታወቂያውን አውጥቶ አሳየና ወደ ውስጥ ገባ። በቀጥታ የፍልስፍና ወይም መጽሐፍት ወደ ተደረደሩበት ረድፍ እያመራ የታደሉ ናቸው አለ በልቡ። ሁለቱም ፍቅረኞች በማስታወስ እሱ የእሷን ሰውነት እሷም የእሱን ሰውነት መዳበስ በመቻላቸው፣ የልባቸውን አውጥተው መጫወት በመቻላቸው፣ የፍቅርን እስትንፋስ መተንፈስ በመቻላቸው በእርግጥ የታደሉ ናቸው። ሳይነጣጠሉ፣ ሳይፈራሩ የፍቅርን ቃጠሎ በጋራ በመቀበላቸው የታደሉ ናቸው። አይኖቹ መጽሐፍት መምረጣቸውን አላቋረጠም። ነገር ግን ሀሳቡ ፈጽሞ መመለስ ስላልቻለ ትርጉም የለሽ ተራ ፊደላት ነበር የሚመለከተው። ምን ይመስላል አለ ወንድምየው። ምን ይመስለዋል? አይኖቹ ተርቦ ልቡ እየነጠረ መምጣቱን ሲጠባበቅ እሱም መንገድ ርቆበት በልቧም በእግሯም ክንፍ ስትደርስለት በርካው ስር ሲገናኙ እቅፍ አድሮ ሲስማት ምን ይመስለዋል? ምን ይሰማዋል? መታደል ነው መታደል። በደሙ ነፍስ ከመደርደሪያው ጋር አንድ መጽሐፍ አወረደ። አይኑ ስለሳቡ ብቻ ነበር። ዝም ብሎ እያገላበጠው ከራሱ ጋር ንትርኩን ቀጠለ። እኔስ ይህን ማድረግ የማልችለው ለምንድን ነው ሲል ራሱን ጠየቀ። ትዕግስትን አቅፎ መሳብ፣ ከትዕግስት ጋር የልብ መጫወት። ይህን ማድረግ የማልችለው ለምንድን ነው? ትዕግስት በፈገግታ ጉንጮቿን እየሰረጎደች መታ ከፊቱ ቆማ ፈሪ ስለሆንክ ነዋ ጸብራራ የምትለው መሰለው። ታዲያ የምወዳት ከፈራሁም የልቤን ለማን ልናገረው ነው? የስራ ክፍላቸው በር ሲንኳኳ ዮናታን ካቀረቀሩበት መጽሐፍ ቀና ብለው አቤት ሲጉ አሉ። እስክንድር ማንደፍሩ ከልብ ያለው ፈገግታ እያሳየ ገባ። የበሩ ኳኳታ ከትኩስ ምርምር ላይ ቢያንባናቸውም ቅሉ የመጣው ሰው እስክንድር መሆኑን ባስተዋሉ ጊዜ ዮናታን ደስ አላቸው። የማንበቢያ መነጽራቸውን እያወለቁ ተቀመጥ እስክንድር በማለት መቀመጫውን አመለከቱት። እህሳ ጥናት እንዴት ይዞሃል? እየታገልኩ ነው። ምን አስበሃል? ትምህርቱን ትቀጥልበታለህ ወይስ ሲል ለመጀመሪያ ዲግሪ የመጨረሻ ዓመት ተማሪ መሆኑን በሚመለከት ያቀረቡለት ጥያቄ ነበር። ገና አላሰብኩበትም አለ እስክንድር። ደግሞ በዚህ ጉዳይ ላይ ውጤቱ ወሳኝነት ይኖረዋል። አዎ አሉ ዮናታን ራሳቸውን የነቀነቁ። በርትተህ ከሰራ ጥሩ ውጤት ታመጣለህ። የእስክንድር መልስ ፈገግታ ነበር። ከጥቂት ሴኮንዶች በዝምታ ከቆዩ በኋላ አቤል ጓደኛ ነው ሲሉ ጠየቁት። ሌላው ሁሉ ዝብዝብ ዮናታን ለመንደረሪያ ያህል የቀረቡት ነገር እንጂ እስክንድር ከክፍላቸው ድረስ ያስመጡ ለዚህ ራስት ጉዳይ ነበር። እስክንድር ወዲያውኑ ጉዳዩ ገባው። በመጀመሪያ ዮናታንን ያስጠሩት በእጃቸው ስላለው የጥናት ጽሑፍ ጉዳይ ያነጋግሩት መስሎት ነበር። አሁን ግን የተፈለገበትን ነገር ጠፈጠረ። አዎ አንድ ክፍል ውስጥ ነው የምንተኛው፣ አብዛኛውን ጊዜ አብረን እናጠናለን ሲል መለሰ። ደህና። እንዴት ነው? በቅርቡ የምታውቀው የደረሰበት ችግር አለ? ጥያቄው ቢገባውም እስክንድር ሀሳባቸውን የተረዳላቸው ለመምሰል አልፈልግም። እንዴት ማለት ሲል ጠየቃቸው። ማለቴ መንፈሱን የሚረብሸው ወይም የሚያበሳጨው በቅርብ የደረሰበት አጋጣሚ እንዳለ ሲል እኔ እንደገባኝ አንዲት ልጅ ያፈቀረ ይመስለኛል አላቸው። ነገሩን ፍጥጥጥ አድርጎ ዮናታን አንዳች ውጤት ያገኙ ይመስላል። መላ ሰውነታቸው ነቃ። ፊታቸው ላይ ያንጸባረቀው ውስጣዊ ፈገግታ ፈገግ አሉ እያሉ ራሳቸውን ነቀነቁ። ግን ደግሞ እንደገመትኩት ሲል ቀጠል እስክንድር። እኔ እንደገመትኩት ፍቅሩ ከዓይን አላለፈም። እንዴት ማለት? ከልጅቷ ጋር ከመነጋገር ቀርቶ ሰላምታ እንኳን ተሰጣታ አያውቁም። በግምት አስመስሎ ያቀረበው እንጂ በትክክል የደረሰበትን ነገር የተናገረው። ከዓይኑ ወዲያ ምን ማስረጃ ያስፈልጋል? እስክንድር ለአቤል የመኝታ ክፍል ጓደኛው እንደመሆኑ መጠን የቀን ተቀን ተግባሩን ተከታትሎ ማጥናት ለሱ ከባድ አልነበረም። ዮናታን ለማንኛውም መረጃ በእጃቸው ያገቡ ያህል ገጽታቸውን በርቆ ወደ ኋላቸው ተለጥጠው ተቀመጡ። እስክንድርን ያስጠሩት ለአቤል ችግር መጠነኛ መንደርደሪያ ይሰጠኛል ብለው ነበር። ስለ አቤል ከጠየቁት በላይ የሚያውቁ ሆኖ በማግኘታቸው ደስ አላቸው።
ታዲያ ስለ ሁኔታው ከአቤል ጋር ተወያይታችሁበት ታውቃላችሁ? አይ አለ እስክንድር ራሱን እየነቀነቀ። እንኳን መወያየት ቀርቶ ገና የነገሩ ጫፍ ሲነካበት ፊቱ ይለዋወጣል። ለማንም ስለዚህ ጉዳይ የሚያወራ አይመስልም። ምክንያቱም በአካባቢው መቼም ከኔ በላይ የሚቀርበው የለም። ዮናታን ዝም አሉ። በልባቸው የዚህ ምክንያት ምን ሊሆን እንደሚችል እያሰለሰሉ ነበር። እስክንድር ቀጠለ። እንዲሁም የጎዳው ጉዳዩን ለብቻው መያዙ ይመስለኛል። ከፍተኛ ጭንቀት ነው ያተረፈው። ከኛ ከጓደኞቹ ጋር ቢወያይበት ኖሮ ምናልባት ጭንቀቱ ይቀንስ ነበር አለ የራሱን ግምት በመጨመር። እስክንድር ይህንን ተናግሮ እንዳበቃ የዮናታንን አይን ተመለከተ። ከእርሳቸው ሀሳብ ወይም ጥያቄ ይጠብቅ ነበር። ዮናታን ግን በአካል እስክንድር አጠገብ ቢሆኑ ቅሉ በሀሳብ ርቀው ሄደው ነበር። በእሳቸው አስተሳሰብ የአይን ፍቅር ቀላል ጉዳይ አይደለም። የአይን ፍቅር ሲነሳ ምንጊዜም ትዝ የሚላቸው አሳዛኙ ካርል ነው። ስለዚህ ሰው ታሪክ ያጫወታቸውን ባለቤታቸው ሞኒክ ናት። አሁንም እስክንድርን አጠገባቸውን እንዳስቀመጡት በሀሳባቸው ከታሪኩ ትውስት ውስጥ ሰምጠው ነበር። በዘመነ ፋሺዝም በጀርመን ኮንሰንትሬሽን ካምፕ ታጉረው የሂትለርን በትር ከቀመሱ ሰዎች መሃል አንዱ የሞኒክ አባት ናቸው። አባቷ ካርል ስለሚባል ወጣት ያወጓት ነገር ነበር። እሳቸው ታሪኩን የሚያወሩት ምስኪኑ ካርል እያሉ ነው። ሞኒክም ይህንን ጨዋታ ለዮናታን አውርታላቸዋለች። ካርል ከሞኒክ አባት ጋር አንድ ክፍል ውስጥ ነበር የታሰረው። በጸረ ፋሺዝም እንቅስቃሴ በጣም የታወቀ ወጣት ነበር። በፋሺስቶች እጅ ያልተጠቀሰው የአይነት ስቃይ የለም። ከዚህ በላይ በአካዳሚክ ሕይወቱ በጣም የተደነቀ ነበር። ነገሮችን በቀላሉ ይረዳል። ሁኔታዎችን በማነጻጸር ረገድ ፈጣን ነው። አንዴ ዲስኩር ከጀመረ አድማጮቹን አፍ እስከፍቶ ይውላል። ነገር ግን ብዙ ጊዜ አይናገርም። በእምነቱ ከብረት የጠነከረ ዲሲፕሊን ነበረው። ይህ ወጣት ታጋይ በኮንሰንትሬሽን ካምፕ ቆይታው ጊዜ ድንገት አንዲት ሴት ይወዳል። በሚያሳዝነው ይህች የወደዳት ሴት የአንድ ፋሺስት ጀኔራል ሚስት መሆኗ ነው። ከሩቅ ከማየት በቀር ቀርቦ ለማነጋገር እድል አልነበረውም። ሴትዮዋ እዚህ ግቢ ውስጥ የምትመጣው የጀኔራሉ ሚስት በመሆኗ እስረኞቹን መጎብኘት እንደ መዝናኛው አድርጋ ነው። አብዛኛውን ጊዜ ምሽት ሲቃረብ ወደ ካምፑ ብቅ ብላ በስቃይ የሚማቅቁ እስረኞችን በማየት ተዝናንታ ትመልሳለች። ምስኪኑ ካርል አይኑ ውስጥ የሴትዮዋ ውበት ገብቶ እንቅልፍ እየነሳው ይመጣል። መምጫዋን ሰዓት ጠብቆ ያያታል። እሷ ግን ህልውናውን አታውቅም። ሁኔታው እያደገ ይሄድና ለካርል ድብቅ የውስጥ ህመም ይሆንበታል። ለማንም ሳይናገር ብቻውን ውስጡን ይማቅቃል። የሞኒክ አባት ለካርል ቅርብ ስለነበሩ ነገሩን በመከታተል ቀስ ብለው ይደርሱበታል። ሴትዮዋን ያላየ ዕለት የሚሰማው አሳዛኝ ስሜት አጠኑ። ነገር ግን ምንም ሊረዱት አልቻሉም። ከምስኪኑ ካርል አፍ የተገነዘቡት ነገር ቢኖር የሴት ውበት ሲማርከው የመጀመሪያ ጊዜ መሆኑ ነው። የመጀመሪያ የፍቅር አይኑ በማይሆን ቦታ መገለጡና በአጓጉል ሴት ላለማረፍ ነበር የሚያሳዝነው። ቀስ በቀስ ነገሩ ተዛምቶ በቅርብ የነበሩ እስረኞች ጆሮ ውስጥ ገባ። የፋሺስት ጄኔራል ሚስት በመውደዱ እስረኞች ሁሉ ካርልን እንትፍ አሉት። ይህ መገለል በምስኪኑ ካርል ላይ የባሰ ጭንቀትና ብቸኝነት አሳደረበት። በመጨረሻም አንድ ሌሊት ራሱን ገድሎ ተገኘ። እሺ ከዚህ ያሳሉ ዮናታን በድንገት ከትውስታቸው እንደተመለሱ። እስክንድር ግር አለው። ከቀኝ ህልማቸው ሲባንኑ እንዲያው የተነፈሱት ቃል ነው እንጂ እስክንድር መቀጠል ያለበት ምንም የተያያዘ ነገር አልነበረም። እናም ከደካማ ፈገግታ በቀር ምንም አልመለሰም። እባክህ በዘዴ እየቀረብ ካጫውተው አሉ የአባትነት ቃና ባለው አነጋገር። አሁን ባለው ሁኔታ ላይ ብቸኝነት ከተጨመረበት መጥፎ ደረጃ ይደርሳል እና እባክህ ብቸኝነት እንዳይሰማው ለማድረግ ሞክር። እሺ ብሎ እስክንድር ከተቀመጠበት ተነሳ። ክፍሉን ለቆ ሊወጣ ሲልም ዮናታን በባለአደራነት ስሜት አጥብቀው የጨብጠው ነቀነቁት። የአይን ፍቅር የዋዛ በሽታ አይደለም አሉ ዮናታን ራሳቸውን ለራሳቸው። አቤልን ከዚህ ህመም ለማዳን ምን መደረግ አለበት? የተለያየ የመፍትሄ ሀሳብ በጭንቅላታቸው ውስጥ መጣ። ከጥቂት ደቂቆች ያህል ወደ ኋላ ተለጥጠው ተቀመጡ። መነጽራቸውን መልሰው አይናቸው ላይ አደረጉ። ወረቀቶቻቸውን ጠረጴዛ ላይ እንደተበታተኑ ጥሏቸው ከክፍላቸው ወጡ። ወደ አቶ ማምር ክፍል ነበር ሄዱት። አቶ ማምር ለዮናታን ከስራ ጓደኝነታቸውም ሌላ የቅርብ ጓደኛቸው ነበር።
ሰላምታ ከተለዋወጡ እንደተቀመጡ ዮናታን ያለምንም መንደርደሪያ በቀጥታ ወደ መጡበት ጉዳይ አመሩ። እባክህ አንድ ተማሪ ስለታመመ በምን መንገድ ልንረዳው እንደምንችል እንድታማክረኝ ነበር። ማ የሚባል? አቤል ታስታውሰዋለህ? አዎ አስታውሰዋለሁ። ያው ጎበዙ ልጅ አይደል? አሉ አቶ ማዕምር። ከአንድ ዓመት በፊት በ2 ተከታታይ ኮርሶች ያስተምረውት ነበር። አሁን ታዲያ ምን ነካው በማለት ጠየቁ። አንዲት ልጅ በአይኑ ወዷል የሚል መረጃን ያገኘሁት አሉ ዮናታን ከአቀማመጣቸው ለጠጥ ብለው። ታዲያ ይሄ ህመም ነው ወይስ ፍቅር? አቶ ማዕምር ጉዳዩን ቀለል አድርገው በመመልከት አይነት ፈገግታ ፈገግ አሉ። የዮናታን ግንባር ግን ፈጽሞ አልተፈታም። ህመም ነው እንጂ ከባድ ህመም ማለቴ እኮ አሉ አቶ አምር ከዮናታን ፊት ላይ ፈገግታ ባጡ ጊዜ ሽምቅቅ ብለው ነገሩን በማስተባበል አይነት ማለቴ ይሄ የተፈጥሮ ጉዳይ ነው። ሁላችንም ብንሆን በአይናችን ሳናፈቅር አላለፍንም። እንዲያውም ከራሴ ልምድ ብነሳ ታዋቂ ካፈቀርኳቸው ይልቅ በአይኔ ያፈቀርኳቸው በቁጥር ይበዛሉ። ለነገሩማ ፍቅር የሚጀምረው በአይን ነው በማለት ዮናታንን ፈገግ አሉ። ታዲያስ አሁን እኮ ወደ እኔ መጡ አሉ አቶ ማዕምር ዮናታንን ፈገግታ ለበለጠ ጨዋታ ጋበዟቸው። ፍቅር ጤንነት ነው። በእኔ ግምት ህመም ወይም በሽታ የሚሆነው ጥላቻ ነው። አይን ደግሞ ምን ጊዜም እንዲያፈቅር ያስፈልጋል። ይህ ራሱ የህይወት ቅመም ነው። መጥፎ የሚሆነው አይን መጥላት ሲጀምር ነው። አይን ተጨፍኖ አይኬድ ነገር። ዮናታን ውይይቱ ወደ ቀልድ እንዳዘነበለ ወይም ደግሞ መልኩ እንደለወጠ ተሰማቸው። እሳቸው አክብደው ያመጡ የአቤል ጉዳይ ለአቶ ማዕምር ለምን ቀሎ እንደታያቸው ዮናታን ሊገባቸው አልቻለም። አቀራረቡ ይሆን ሲሉ በልባቸው አሰቡ። የአቤልን የአይን ፍቅር ግን እንዲያቅልልን አናየውም አሉ እንደገና ኮስተር ብለው። በደረጃ እኛም ከምንለው ብዙ ይለያል። እንዳጠናሁት ከሆነ ትምህርቱን በሚገባ መከታተል አልቻለም። ግዴለሽነት፣ ስልቹነት እያሳየ ነው። አልፎ አልፎም ከገለጻ ክፍል ይቀራል። ቀድሞ አቤል የምታስታውሰው ከሆነ ግን አንዲት አይነት ተማሪ አልነበረም እና መፍትሄ ካልፈለግንለት መጥፎ ሁኔታ ላይ ነው የሚገኘው አሉና የካርልን ታሪክ ሊያጫውቷቸው ምላሳቸው ላይ ካደረሱ በኋላ መለሱት። እንደምንም ይችን አመት ሊጨርስ አይችልም ማለት ነው አሉ አቶ ማዕምር። በዩኒቨርሲቲው ውስጥ በታሪክ መምህርነት ብዙ አመት ስላገለገሉ የአቤል አይነት ችግር በተማሪዎች ዘንድ መከሰት ለእርሳቸው አዲስ ነገር አልነበረም። እንዲያውም ከጊዜ ብዛት እንዲሰለቹ አድርጓቸዋል። ፈተና ሲደርስ መታመም፣ ቅጡን ባጣ የጥናት ብዛት መቀበስ፣ በጭንቀት ብዛት ማበድ፣ በፍቅር ተጠምዶ ከትምህርት ተዘናግቶ መባረር፣ ለዩኒቨርሲቲው እንግዳ በመሆን የጎበዝ ተማሪዎች ተደናግሮ መውደቅ፣ ይህን የመሳሰሉትን ሁኔታዎች በደረጃ ይለያዩ እንጂ በየአመቱም በዩኒቨርሲቲው ውስጥ ሳይከሰቱ አያልፉም። አሁንም ዮናታንን እጅግ ያሳሰባቸው ጉዳይ አቶ ማዕምር ምን ያህል አልኮረኮራቸውም። መጨረሱንማ ሊጨርስ ይችል ይሆናል፣ ግን የሚያስፈልገውን ጨርሶ መውጣቱ ብቻ ነው እንዴ? ያሉ ዮናታን ቁጣ ባዘለ ድምፅ። ማለቴ ትምህርቱን ጨርሶ ስራ ላይ ከዋለ ራሱን በማዝናናት አሁን ካለበት ሁኔታ ነፃ ሊወጣ ይችላል። እኔ ግን በዚህ መልክ አልመለከተውም አሉ ዮናታን። አቤልን ዲግሪ አስይዘን ከዩኒቨርሲቲ ማባረር ሳይሆን ታላቅ ምሁር የማድረግ ኃላፊነት አለብን። ለዚህ ብቃት ያለው ልጅ ነው። ደግሞም አሁን ባለበት ሁኔታ ትምህርቱን ላይጨርስ ይችላል። እንግዲህ ለስነ ልቦና ጥናት በሳል ለሆኑት እናማክራቸው አሉ አቶ ማዕምር ለነገሩን ማሳጠር ያህል። ለአካዳሚ ኮሚሽኑ አስታውቀን አንድ መፍትሄ ይፈልግለት እንጂ አሉ ዮናታን። ከምሽቱ 3 ሰዓት አካባቢ ይሆናል። ማርታ ገና ከውጭ አልገባችም። ትዕግስትና 2 የመኝታ ክፍል ጓደኞቿ አልጋቸው ላይ ጋደም ብለው ከመጀመሪያ ዓመት ኮርስ አንዱ የሆነ የኢትዮጵያ ታሪክ እያጠኑ ይጠያየቃሉ። የመኝታ ክፍላቸው በር ሳይንኳኳ ተከፈተ። ቤተልሔም አሰግድ አንገቷን ብቻ ወደ ብቅ አድርጋ ተመለከተች። ኦ ቤተልሔም ግቢ አሏት ሶስቱም በአንድ ድምፅ። ማርታ አልመጣችም እንዴ ስትል ጠየቀች። ግቢ ትመጣለች አሏት ደግመው። ወደ ውስጥ ገብታ ትዕግስት አልጋ ላይ ከግርጌ ተቀመጠች። ምነው ቆየሽ? ቶሎ እመጣለሁ ብላኝ ነበር ካለች በኋላ ቤተልሔም ሰዓቷን አየችና አንቺ 3 ሰዓት ከሩብ ሆኗል እኮ ለመሆኑ ብትመጣት ዘበኞቹ ያስገባታል ብለሽ ነው አለቻት ተስፋ በቆረጠ አነጋገር። ከመጣች ያስገባታል ልጅት እኮ ማርታ ነች አለች ትዕግስት በቀልድ አይነት የማርታን ቅልጥፍና ለመግለጽ። በእርግጥም ማርታ አምሽታ በመጣሽ ቁጥር ጥብቅ ነን
ጥብቅ ነን የሚሉትን የጥበቃ ጓዶች ጥርሷን አሳይታ ውሃ አድርጋቸው ነው የምትገባው። ይልቅ አለች ትዕግስት በመቀጠል ይልቅስ መምጣቷን ተጠራጠሪ። ለቤተልሔም ጉዳይ እንግዳ ነገር አይደለም። ይልቁኑ በተሳካ ጊዜ አብረው ነው ምሽቱን የሚወጡት። ቤተልሔም ከትዕግስት ያስተዋወቀቻት ማርታ ናት። የእነሱ ጓደኝነት ግን ከውጭ ጀምሮ ነው። 4 ዓመት ያህል አላቸው። እንዲያውም ቤተልሔም ቀድማ ዩኒቨርሲቲ በመግባቷ በመሃል ለተወሰነ ጊዜ ጓደኝነታቸው ስላልቶ ነበር እንጂ መጀመሪያ ላይ በጣም ጥብቅ ጓደኛሞች ነበሩ። ቤተልሔም አሁን የ2ኛ ዓመት ተማሪ ነች። ቤተልሔም የትዕግስት አገላለጽ ስለገባት ሳቀችና መምጣት ትመጣለች። እዛ ሰርጉ ቦታ እኮ ነው የሄደችው። ቀን አብሬያት ነበርኩ። ስለ ሁኔታው ተነጋግረን ለነገ እንዳንደክም ዛሬ እዚሁ አድረን ጠዋት ለመሄድ ወስነናል አለቻት። ትዕግስት ትዝ አላት። እሷ የጓደኛዋ ሰርግ እንደሚኖር ማርታ ነግራት ነበር። አንቺም አብረሻት ትሄጃለሽ አይደል አለቻት ቤተልሔም የትዕግስትን አይን የተመለከተች። እስቲ እግዜር ያውቃል ጥናቱ እኮ ተከምሯል አለች ትዕግስት በማመንታት አይን። ከኮሪደር ውስጥ የታኮ ጫማው ድምፅ ስለተሰማቸው ጭውውታቸው ለአፍታ ያህል አቋረጧል። አንዳች ነገር በኋላ እንደሚያባርረው ሰው ማርታ በሩን ብርግድ አድርጋ ገባች። ቤተልሔም ከክፍሏ በማግኘቷ ደስ አላት። ትንፋቿ እጥር እያለ ሄ ቤቲ ቆየው ምን ታደርጊዋለሽ አለችና ሳመቻት። ትዕግስትንም ሳመቻት። ከማዶ ያሉት 2 ልጃገረዶች በፈገግታ ብቻ በሰላምታ ተለዋወጠቻቸው። ከቤተልሔም ጎን ቁጭ አለች። እንዴት ነው አለችና ቤተልሔም ጠቀስ አደረገቻት። በሳመቻት ጊዜ ከንፈሯ እጅግ ለስልሶባት ነበር። በምስጢር ድርጊቶቻቸውን ከንግግር የበለጠ በጥቅሻና በምልክት ይግባባሉ። ምን ታደርጊዋለሽ አለችና ማርታ ከነልብሷ መኝታዋ ላይ ወጥታ ጋደም አለች። ግን በእርግጥ ሰርጉ ቦታ ነው ያመሸሽው አለች ቤተልሔም በጥርጣሬ በተሞላበት አነጋገር። ሙች እዚያ ነው ያመሸሁት አለች ማርታ። ስንሰራራ አመሸንና የቅርብ የሆነውን ማታ ጓድ ገብተን ራት ከበላን በኋላ አንድ ውስኪ ከተከፈተልን ሌላ ነገር አትሄጂም ብለውኝ በግድ ነው የመጣሁት። ግን ምንም የቀመሽ አትመስይም። 2 መለኪያ ነች እኮ የጠጣሁት ቤቲ ሙች። እሺ ከዚያስ ማን ሸኘሽ አለቻት ከፊል ቅናት በተቀላቀለበት አነጋገር። አንዱ ባለ ቆርቆሮ ነዋ። ትዕግስት ነገሩ ስለገባት ሳቀች። ከሳዱ የተገኙት 2 ልጃገረዶች ከንፈራቸው ከድነው ሳቁ። በከፊል ቢያጠኑም በከፊል ጆሯቸው እነ ማርታ ጨዋታ ላይ ነበር። በሉ እንተኛ አለች ማርታ ሹራቧን እያወላለቀች። ነገር እኮ በጠዋት